ቴሌግራም ፕሪሚየም እንግዲህ ቴሌግራም ላይ ያሉትን አሪፍ ፊቸሮች የምናገኝበት መንገድ ነው። እናም በዛሬው ቪዲዮአችን እንዴት አድርጋችሁ በቀላሉ የቴሌግራም ፕሪሚየምን መግዛት እንደምትችሉ አሳያችኋለሁ። ቪዲዮን ከመጀመራችን በፊት ግን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳረሱ። ቀጥታ ወደ ቪዲዮ እንለፍ። በቅድሚያ ቀጥታ ወደ ቴሌግራማችሁ ትገባላችሁ። በመቀጠልም ከላይ 3 ነጥቦችን ትነኩና ከታች ሴቲንግ የምትል አማራጭ አለች። እሷን በመንካት ወደ ሴቲንጋችሁ ትገባላችሁ ማለት ነው። ከዛ ወደ ላይ ትንሽ ስክሮል ታደርጉትና እዚህ ጋር ቴሌግራም ፕሪሚየም የምትል አማራጭ ታገኛላችሁ። እሷን አንዴ በመንካት ወደዚህ ቦታ ትገባላችሁ ማለት ነው። ከዛ በዚህ መልኩ ምርጫ ይሰጣችኋል። የመጀመሪያው አኑዋል ሲሆን የአንድ አመት ሆኖ በአሪፍ ዋጋ የምትከራዩ ሲሆን ሁለተኛው ደግሞ መንዝሊ የሚለው ለአንድ ወር ብቻ የምትጠቀሙትን ፕሪሚየም የምትከራዩበት አማራጭ ነው። እኔ ለምሳሌ መንዝሊ የሚለውን መርጫለሁ። ከመረጣችሁ በኋላ ከታች ሰብስክራይብ የምትል አማራጭ አለች። እሷን አንዴ ክሊክ ታደርጋላችሁ ማለት ነው። ከዛ ቀጥታ ወደዚህ ቦታ ያስገባችሁና በዚህ መልኩ ያመጣላችኋል ማለት ነው። በመቀጠልም መሀል ላይ ፔ የምትል አማራጭ አለች። እሷን አንዴ ክሊክ ታደርጋላችሁ። ከዛ ወደዚህ ቦታ ያስገባችኋል ማለት ነው። ከስር አክሴፕት የምትለዋን ኦን ታደርጋላችሁ። በመቀጠልም ከስር ፔ የምትለዋን አንዴ ተነካላችሁ ማለት ነው። ከዛ ፔመንት ወደምትፈጽሙበት አማራጭ ያስገባችኋል ማለት ነው። ለጊዜው ለቴሌግራም ፕሪሚየም ፔመንት መፈጸም የምትችሉት በማስተር ካርድ ወይም ደግሞ በመሳሰሉት ካርዶች ሲሆን የካርዳችሁን ነምበር፣ ዓመተ ምህረትና ሲቪቪ ነምበሩን ካስገባችሁ በኋላ ከላይ የራይት ምልክት አለች። እሷን አንዴ ተነካላችሁ ማለት ነው። ከዛ ወደዚህ ቦታ ያመጣችኋል። አክሴፕት የምትለዋን ኦን ካደረጋችሁ በኋላ ከታች ፔ የምትል አማራጭ አለች። እሷን አንዴ ክሊክ ታደርጋላችሁ ማለት ነው። በመቀጠልም በዚህ መልኩ ትራንዛክሽን ቪው ብሎ ሲያመጣላችሁ ኮንቲኒው የምትለዋን አንዴ ክሊክ ታደርጋላችሁ። ከዛ በዚህ መልኩ ፕሮሰስ አድርጎ ወደዚህ ቦታ ይወስዳችኋል ማለት ነው። ባስገባችሁት የካርድ ዲቴይል ላይ ለኮንፈርሜሽን ኮድ ይላካል። እኔ የፒኤል አፕሊኬሽን ማስተር ካርድ ስለሆነ የተጠቀምኩት ወዲያውኑ ከአፕሊኬሽኑ የፔመንት ሪኩዌስት ሜሴጅ በዚህ መልኩ ደርሶኛል። እናንተም ማስተር ካርዱን ወይም ደግሞ ቪዛ ካርዱን ከተቀበላችሁበት ቦታ የፔመንት ሪኩዌስት ሜሴጅ ይላክላችኋል ማለት ነው። እሱን በመንካት የሚሰጣችሁን የ6 ዲጂት ኮድ ኮፒ በማድረግ ወደ ቴሌግራም አፕሊኬሽናችሁ ትመለሱና ፔስት ታደርጉታላችሁ ማለት ነው። ከዛ ኮንፈርም የምትለዋን አንዴ ትነካላችሁ። በመቀጠልም በዚህ መልኩ ፕሮሰስ አድርጎ ወደ ቴሌግራም አፕሊኬሽናችሁ ይመልሳችኋል ማለት ነው። እንደምትመለከቱት የቴሌግራም ፕሪሚየም ተጠቃሚ ስትሆኑ ለማረጋገጫ ፕሮፋይላችሁ ላይ የሚያስቀምጥላችሁ ባጅ አለ። ለአንድ ወር እንደምትመለከቱት ወደ $4.9 ከፍያለሁ ማለት ነው። እናንተም በዚህ መልኩ በቀላሉ የቴሌግራም ፕሪሚየምን በመግዛት ቴሌግራም ላይ አሪፍ ፊቸሮችን መጠቀም ትችላላችሁ ማለት ነው። የዛሬው ቪዲዮአችን ይሄንን ይመስል ነበር። በቀጣይ በአሪፍ ቪዲዮ እስከምንገናኝ ድረስ መልካም ቆይታ።